ሄሎ ሰላም ጤና ይስጥልኝ የአተም አካዳሚ ዩቲዩብ ተከታታዮች እንደምን አላችሁ? እንግዲህ ባለፈው ኢንትሮዳክሽን ቱ ፋርማኮግኖሲ የሚለውን ጀምረናል። እዚህኛው ላይ ነው በፓርት 1 ያቆምነው። እንግዲህ ኢንትሮዳክተሪ ፓርቱን አይተን ስለ ክሩድ ድራግ በደንብ አየንና ክላሲፊኬሽን ኦፍ ክሩድ ድራግ የሚለውን በተለያየ መልኩ አይተን ልክ ፋርማኮሎጂካል ክላሲፊኬሽን ኦፍ ክሩድ ድራግ የሚለው ላይ ነው ያቆምነው። ውድ የፋርማሲ ተማሪዎች የፖስት ቤዚክ እንዲሁም የጄኔሪክ ተማሪዎች የኮርስ በጣም አስፈላጊና ሜጀር ኮርስ ነው ለእናንተ። ስለዚህ ይሄን ቪዲዮ ለማግኘት እንግዲህ ስንለቅ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ኦል ማድረግ እንዳትረሱ። ለቻናላችን ቤተሰብ የሆናችሁ ደግሞ ያው እንደተለመደው እዚህ ቻናል ላይ ጠቃሚ የሆኑ ቪዲዮዎች ብቻ ስለምንለቅ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ እንዲሁም ሼር በማድረግ ቻናሉን እንድታግዙ እና እንዲያድግ እንድታደርጉ በአክብሮት እጋብዛለሁ። በቀጥታ ወደ ፋርማኮሎጂካል ክላሲፊኬሽን ኦፍ ክሩድ ድራግ የሚለው እንገባለን። So this system of classification involves a group of crude drug according to their pharmacological action of their chief active constituent or their therapeutic use ይላል። ይሄ ማለት ፋርማኮሎጂካል አክሽኑ መድኃኒትነት ጥቅማቸው ምንድነው በሚል አንፃር ነው አክቲቭ ኮንስቲቱንቱን ልንከፋፍለው የምንችለው ማለት ነው። ሶ ፋርማኮሎጂካል ክላሲፊኬሽን ስንል ሞር ኦፍ ስለ ፋርማኮሎጂካል አክቲቪቲ of the crude drug ነው ማለት ነው ልናወራ የፈለግነው። So regardless of their morphology, taxonomy or chemical relationship, the drug are grouped together provided they exhibit similar pharmacological action ነው። ስለ ሞርፎሎጂ አገባን፣ ታክሶኖሚ አገባን፣ ኬሚካል ሪሌሽንሺፕ አገባን። ዋናው ፎከሳችን based on their pharmacological action እዚህ ጋር ክላሲፋይ ማድረግ ነው ማለት ነው። ምንድነው የዚህ ፋርማኮሎጂካል ክላሲፊኬሽን አድቫንቴጅ ስንል suggesting substitute of the drug if they are not available at the particular place or point of time ይላል። so ይሄ አድቫንቴጅ ነው እንግዲህ at the particular place or at the particular point of time ከሌለ suggest እናደርጋለን as substituent ማለት ነው። ይሄ እንግዲህ እንደ አድቫንቴጅ የምናይለት ነው ማለት ነው። disadvantage some crude drug have different pharmacological action so difficult to classify them። አሁን ሲንቾና ብንል ሲንቾና እንግዲህ አልካሎይድ ነው the bitter tonic as a well as antimalarial and antipyretic activity ነው። ለበሉ as antimalarial and antipyretic ለትኩሳት የሚጠቅማል እንዲሁም ደግሞ ወባን ትሪት ለማድረግ አክቹአሊ ወባ እንግዲህ ከፍተኛ ትኩሳት እንዳለ ይታወቃል። ያው ይዛመዳሉ እንግዲህ በተወሰነ መልኩ ግን እንግዲህ ሁለት የተለያዩ ፋርማኮሎጂካል ፖቴንሲ ናቸው አንቲማላሪያ እና አንቲፓይሬቲክ ሶ እንዲያሉ ያጋጥመናል ማለት ነው ሲንቾና። ሶ አንዱ ዲስአድቫንቴጅ እንግዲህ ይሄ ነው። Drug have different mechanism of action grouped together like castor oil is an irritant purgative and isabgol is a bulky purgative but they are placed in one group ይላል። so አንዳንዴ based on their mechanism of action ክላሲፋይ እናደርጋለን። ነገር ግን የተለያየ mechanism of action ኖሯቸው አንድ አይነት ፋርማኮሎጂካል ኢፌክት ያላቸው ደግሞ ይኖራሉ ማለት ነው። so no idea about the source and whether drug are organized or unorganized። አሁን እዚህ ዲስአድቫንቴጅ ሌላው ምንድነው? ስለ ሶርሱ ምንም ብዙ የሚናገረው ነገር የለም። most of it focus on pharmacology potency efficacy therapeutic window ላይ ነው የምናተኩረውና ካታጎሪው ራሱ ኦርጋናይዝድ እና አንኦርጋናይዝድ የሚለው አይገልጽም ማለት ነው። አንዱ የፋርማኮሎጂካል ክላሲፊኬሽን ዲስአድቫንቴጁ ይሄኛው ነው ማለት ነው። ለጂአይቲ ኤጀንት የምንላቸዋለን እንግዲህ ለጋስትሮኢንተስቲናል ትራክት ዲስኦርደር የምንጠቀማቸው ማለት ነው። ላይ ሲንቾና ኳሲያም ጀንሻል ቺራታ የምንላቸዋለሁ። ካርሚኔቲቭ ኢሜቲክስ የምንላቸዋለሁ። አንቲ አሜባቲክ የምንላቸዋለሁ። ፓርጌቲቭ ለአንቲ አልሰር የምንላቸው ይሄ የአንጀት ቁስለት ወር የምንለው ለአርሰሌቲቭ የምንጠቀማቸው ይኖራሉ። ስለዚህ በአጠቃላይ አንደር ጂአይቲ ኤጀንት ብለን ክላሲፋይ እናደርጋቸዋለን ማለት ነው። ሌላው ድራግ አክቲንግ ኦር ሪስፓራቶሪ ሲስተም የምንላቸው ናቸው። ላይክ ኤክስፔክቶራንት አንቲ ኤክስፔክቶራንት አንቲቱሲቭ ብሮንኮዲላተር የምንላቸው ለአስማቲክ ትሪትመንት የምንወስዳቸው ይኖራሉ። ስለዚህ አሁን ኤክስፔክቶራንት አንቲቱሲቭ ብሮንኮዲላተርስ የምንላቸው በአጠቃላይ አንድ ጋር ድራግ አክቲንግ ኦን ሪስፓራቶሪ ሲስተም ቤዝድ ድራግ አድርገን እንዲም ክላሲፋይ የምናደርግበት አጋጣሚ ይኖራል ማለት ነው። ሌላው ድራግ አክቲንግ ኦን ካርዲዮቫስኩላር ሲስተም ነው። እንግዲህ ስለ ብለድ ስለ ሄርት የምናወራበት ነው። ስለዚህ ቫሶዲላተር ቫሶኮንስትሪክተርስ ካርዲያክ ዲፕሬሳንት የምንላቸው እንደ አንቲ ሃይፐርቴንሲቭ የምንላቸው ራዮልፊያ ሃይፐርቴንሽን የምንጠቀማቸው ቫሶዲላተር እንደ ቫሶኮንስትሪክተር የምንላቸው አሉ። ላይክ ቫሶኮንስትሪክተር ለምሳሌ ኢልጎታል ካሎይድ የምንላቸው ላይክ ኢልጎታሚን ኢፌድራ
ካርዲያክ ዲፕሬሳንት ላይክ ሲንቾና ቬትራም እንላቸው አንድ ጋር በአጠቃላይ እንግዲህ ካርዲዮቫስኩላር ሲስተም ብለን ክላሲፋይ እናደርጋለን። ሌላው ድራግ አክቲንግ ኦን አውቶኖሚክ ነርቨስ ሲስተም ሚኒንግ ዘ ድራግ ዛት አክቲንግ አውት ኦፍ ሴንትራል ነርቨስ ሲስተም እንላቸው አሉ። ላይክ አድረነርጂክ ኮሊነርጂክ እና አንቲኮሊነርጂክ ኤጀንት እንላቸው ላይክ ቤላዶና ስትራሞሜም የምንለው እነኚህ በአጠቃላይ ደግሞ ድራግ አክቲንግ ኦን አውቶኖሚክ ነርቨስ ሲስተም ኤኤንኤስ ድራግ ብለን ክላሲፋይ እናደርጋለን። ቤዝድ ኦን ዴር ሲስተም ቤዝድ አድርገናቸው ማለት ነው። ሌላው ሲኤንኤስ ቅድም እንዳልነው ነው። ሶ the one that acts brain the spinal cord የምንላቸው ናቸው። ሶ ሴንትራል አናልጄሲክ፣ ሲኤንኤስ ስቲሙላንት፣ አናሌፕቲክስ፣ ሲኤንኤስ ዲፕሬሳንት፣ ሃሎሲኖጂን የምንላቸው ላይ ካናቢንስ፣ ሐሺሽ፣ ማሪዋና የምንላቸው አንድ ጋር በአጠቃላይ ደግሞ እንደዚህ ክላሲፋይ እናደርጋለን። ስቲል ቤዝድ ኦን ዴር ፋርማኮሎጂ ነው ማለት ነው። ሌላው አንቲስፓስሞዲክ የምንላቸው ናቸው። ፎር መስል ሪላክሴሽን እንደ ስኬሌታል መስል ሪላክሳንት የምንጠቀማቸው አሉ ማለት ላይ ኦፒየም፣ ፓፓቬሪን፣ ዳቱራም፣ ሃዮስ ሳመስ የምንላቸው ኩራሪ እነኚህ በሁለተኛው ዓለም ጦርነት ለኢነሚያቸው እንግዲህ ፓራላይዝ ለማድረግ የሚጠቀሟቸው አልካሎይዶች ነበሩ። ሶ እነኚህ ሶ ኮልድ ሴንትራል መስል ሪላክሳንት and most of the time can be used for muscle spasmodicity ማለት እንችላለን። ፎር መስል ዊክሪክ ማለት ነው። ለዛ የሚጠቅሙትን አንድ ጋር እንደዚህ ክላሲፋይ አድርገን ደግሞ እናስቀምጥ እንችላለን። ሌላው አንቲ ካንሰር የምንላቸው ደግሞ አሉ። ላይክ ቪንካ፣ ፖዶፋይለም፣ ታክሰስ፣ ካምቦቴሲን የምንለው ካምቦቴካ ኩሚናታ፣ አንቲ ሪሁማቲክስ የምንላቸው አሉ። ላይክ ኮልቺሰም፣ ጋጉንስ፣ አኮናይት የምንላቸው አሉ። አንቲ ሄልመንቲክ እና ኳሲያ፣ ማልፔርም፣ ቪድጋ፣ ኢሙኖሞጁሌተር የምንላቸው አሉ። ሶ ልክ እንደዚህ ቤዝድ ኦን ዴር ፋርማኮሎጂ ዊ ካን ክላሲፋይ ኢንቱ ነምበር ኦፍ ክላሲፊኬሽን። ሌላው ስኪን እንደ ሙከስ ሜምብሬን ላይ አስትሪጀንት የምንላቸው አሉ። አንቲማላሪያል፣ ኢሙናይዚንግ ኤጀንት፣ ኬሞቴራፒቲክ ኤጀንት፣ ሎካል አነስቴቲክ ኤጀንት እያል ቤዝድ ኦን ዴር ፋርማኮሎጂ ኦር ቤዝድ ኦን ዴር ፋርማኮሎጂካል ኢፌክት ዊ ካን ክላሲፋይ ላይክ ዲስ። ሶ እንግዲህ በደንብ እንደዚህ አድርገን ድራጎችን ክላሲፋይ ልናደርግ እንደምንችል ያሳያሉ። ሌላው ስድስተኛው ኬሞታክሶኖሚክ ክላሲፊኬሽን የምንለው ነው። ሶ ዘ ኤክስፓንዲንግ ናውሌጅ ኦፍ ፋይቶኬሚካል ስክሪኒንግ has revealed the existence of a close relationship between constituent of the plant and their taxonomical status. So phytoconstituent and crude drug ብዙ ፋይቶኬሚካል በውስጡ ይኖራል። አልካሎይድ ይኖራል፣ ሳፖኒን ይኖራል፣ ተርፒኖይድ ይኖራል፣ ለሶ ኮልድ ፍላቮኖይዶች ይኖራሉ፣ አንትራፊኖን ይኖራል። ሶ እነኚህን እንግዲህ ኮንስቲትዩዌንት ከታክሶኖሚካል ስታተሳቸው ጋር ሪሌሽንሺፓቸውን የምናይበት እና ክላሲፋይ የምናደርግበት ነው እንግዲህ ኬሞታክሶኖሚክስ ስንል ማለት ነው። So the chemotaxonomy has brought the plant chemist back to the systematic botany in the view of the fact that certain compounds have been found to characterize certain grouping. So chemotaxonomy establishes a relationship between the position of the plants and attempt to utilize chemical facts for more exact understanding of the biological evaluation of their relationship. So biological evaluation, biological potency, bioassay ምን ያሳየናል? chemical factor, chemical structures ምን ይለናል? So ይሄንን የምናይበት ነው ማለት ነው the so called chemotaxonomical classification. So the characters more often studied in chemotaxonomy are secondary metabolite of pharmaceutical significance such as alkaloid, glycoside, flavonoid ቅድም ያልናቸው ናቸው. And the knowledge of chemotaxonomy could serve as the basis for the classification of the crude drug. The location of berberine alkaloid is hydrastix berberis and argimon, distribution of rutin, ranunculus, alkaloid, flavonoid in species of higher plant are the chemotaxonomic classification. So it is based on their family, based on their taxon. የት ነው የሚገኙት አልካሎይዶች? ፍላቮኖይድ ምን አይነት ስፒሺስ ምን አይነት ታክሶኖሚ ውስጥ ነው የሚገኙት? ግላይኮሳይድ እያል እንደዚህ ክላሲፋይ የምናደርግበት ሂደት ነው ማለት ነው። ሶ በዛ ወይ ነው እንግዲህ መድኃኒቶችን ኦር secondary metabolites classify የምናደርገው ነው። ሌላው adulteration ነው። So adulteration is a mixture or mixing of a genuine or authentic articles with spurious or unauthentic, defective, inferior or harmful substance. እንግዲህ አሁን እኛ አላማችን ለክሩድ ድራጉ እንዲያድንልን ነው። ክሩድ ድራግ ውስጥ ያሉት አክቲቭ ፋርማሲቲካል ኤጀንቶች less toxicity but higher efficacy and potency እንዲኖራቸው ነው የምንፈልገው። ስለዚህ adulterationዎች ይኖራሉ። ሶ እኛ adulteration እንግዲህ as impurity ሊገቡ ይችላሉ
አስፈልገን ደግሞ የምናስገባቸው አዳልተሬሽኖች ይኖራሉ ማለት ነው። So sometimes adulteration is similar to the gene and drug with respect to some of the organoleptic characteristics. ለምሳሌ Strenus nux vomica seed are adulterated with potatorium which does not contain strychnine ይላል። Alexandrian senna is used as a substitute for an Indian senna leaf. Cinnamon cassia is used as a substitute for Zelenicum. So እንግዲህ አንዳንዶች እንደ ምንድነው አክቲቭ ኮንስቲቱንቱን መስለው የሚገቡ አዳልተሬሽኖች አሉ። አንዳንዶች ደግሞ ኮምፕሊትሊ ፍጹም የተለዩ አዳልተሬሽኖች ሊኖሩ ይችላሉ ማለት ነው። ሶ እንግዲህ አዳልተሬሽን ስንል the mixture that exists in active ferment or active constituent ነው። So adulteration may take place broadly into two ways. አንደኛው undeliberate or accidental adulteration ነው። ሌላው deliberate or purposeful adulteration ቅድም እያልኩዋለሁ። ሳንፈልግ ይገባሉ፣ ፈልገን ደግሞ እናስገባቸዋለን። So ሳንፈልግ የሚገቡት የምንላቸው እንግዲህ like faulty of collection ሊሆን ይችላል፣ imperfect preparation ሊሆን ይችላል፣ presence of vegetative or foreign material ሊሆን ይችላል፣ drying and storage condition ላይ የሚገቡ ሊሆኑ ይችላሉ። ለኝ እንግዲህ ማንፈልጋቸው adulteration or undeliberate adulteration ይሆናል። deliberately or purposefully adulterationዎች ደግሞ አሉ። ለምሳሌ artificially manufactured materials with inferior quality material, with exhausted material, with foreign matters, gross substitution with different plant material, with excessive advantageous matter, with powder drug, condition of common vernacular name. vernacular name ስንል ይሄ አንድ ፕላንት በተለያየ አካባቢ የተለያየ ስም ሊኖረው ይችላል። ብሳና አራራ አካባቢ የሚጠራበትና ወደ እንግዲህ አማራ አካባቢ የሚጠራበት ወደ ትግራይ አካባቢ የሚጠራበት ስም ይለያያል። ያ vernacular name እንላለን። አንዳንዴ ከኮንፊውዥን ኮንፊውዝ ያደርገን ይችላል ይሄ vernacular name እና በዚህ አጋጣሚ ምናልባት purposeful adulteration ሊያጋጥመን ይችላል ማለት ነው። So እንግዲህ adulteration maybe accidental or purposeful ሊሆን እንደሚችል እንድታውቁ ተፈልጎ ነው። ሌላው evaluation of crude drug ነው። እንግዲህ evaluation of crude drug is carried out to identify the drug and to establish its quality and purity ነው። So አንድ crude drug እንግዲህ evaluate ስናደርግ purity-ውን ይመስላል ኳሊቲውን ይመስላል የሚለው በደንብ ለማወቅ የሚያገለግለን ነው። ለምን ኢምፑሪቲ ካለ ያ ኢምፑሪቲ ደግሞ ሰውነታችን ውስጥ ገብቶ ሌላ ቶክሲሲቲ ሊያመጣብን ስለሚችል ዋናው ዓላማችን ቶክሲሲቲ ሚኒማይዝ በማድረግ ፖቴንሲን ኢንሃንስ ማድረግ ስለሆነ ሶ ክሩድ ድራጉን ኢቫሉዌት ስናደርግ እንግዲህ በተለያየ ፓራሜትር ነው። So the drug should be collected from correctly identified plants or animal authentic source. The intrinsic value of the drug is quality of the drug, and the purity of the drug can be maintained by avoiding various types of adulterants like deliberate or undeliberate adulteration can be removed by using purification techniques so as to get the pure active constituent of the plant ማለት ነው። እንግዲህ ፒውሪፊኬሽን ካደረግን በኋላ በተለያየ ቴክኒክ ተጠቅመን ትክክለኛው ፒውር የሆነውን አክቲቭ ፋርማሲውቲካል ኮንስቲቱዌንት እዛ ክሩድ ድራግ ውስጥ እናገኛለን። ያንን ተጠቅመን ነው እንግዲህ ፎርሙሌሽን ልንሰራ የምንችለው ማለት ነው። when evaluation of crude drug can be classified into 5 ይላል። እንግዲህ አንደኛው ኦርጋኖሌፕቲክስ ነው። ሞርፎሎጂካል ኢቫሉዌሽን የምንለው ማይክሮስኮፒክ አለ፣ ኬሚካል፣ ፊዚካል እና ባዮሎጂካል ኢቫሉዌሽን። በእነዚህ በአምስቱ መንገዶች እንግዲህ ክሩድ ድራጋችንን ምን እናደርገዋለን ኢቫሉዌት እናደርጋለን ማለት ነው። when you say organoleptic evaluation it is further two type ይላል። አንደኛው ሞርፎሎጂካል ኢቫሉዌሽን ነው። it is carried out for the entire plant organ or for the part of the plant by using shape ሊሆን ይችላል፣ ሳይዝ ሊሆን ይችላል፣ even texture surface feature the condition ይሄንን አይተን የምናጣራበት ለምሳሌ ባርክ ሊሆን ይችላል፣ root stem flower seed leaf fruits herbs shrubs trees so ያንዳንዱን ፓርት ሳይዙን ኮንዲሽኑን ቴክስቸሩን ሰርፌስ ፊቸሩን እያየን ኢቫሉዌት የምናደርግበት አጋጣሚ ያ ኦርጋኖሌፕቲክ ኢቫሉዌሽን ይባላል ማለት ነው። እሱ ኮንድ ሞርፎሎጂካል ነው ልክ እንደዚህ ማለት ነው። እንግዲህ ያንዳንዱ ስቴል ልጥለው ይሄኛው ባርክ ነው ቅርፊት ነው እንደምታዩት ሶ እንግዲህ አብዛኞቹ ባርኮችን አይተን ኢቫሉዌት የምናደርግበት አጋጣሚ ይኖራል። ሌላው ደግሞ አንግራውንድ ፓርት እንላቸው ለምሳሌ ዝንጅብል ነው። ዝንጅብል ያው ከስሩ ነው እንግዲህ ስሩን ቼክ እናደርጋለን። ሌላው ታርሜሪክ ራሂዞም ነው ሶኮልድ እነሱን ፓርቶች እንግዲህ ቆፍረን አውጥተን ቼክ የምናደርግበት አጋጣሚ አለ። ሌላው ሊፍ የምንለው ነው ቅጠላቸውን እንደዚህ ወስደን ኢቫሉዌት የምናደርግ ሞርፎሎጂያቸውን ሳይዛቸውን ቴክስቸራቸውን ቼክ የምናደርግበት አጋጣሚ ይኖረናል። ሌላው ፍላወርስ እንግዲህ አንዳንድ አበባዎች ደግሞ በጣም ለመድኃኒትነት ትልቅ ሚና የሚጫወቱ አሉና ሶ እነኛን አበባዎች ወስደን ደግሞ የበለጠ ቼክ የምናደርግበት አጋጣሚ ይኖራል። ሌላው እንግዲህ ፍሩትስ ነው ላይክ አልሞንድ ፍሩትስ አምላ ፍሩትስ እንላቸው እነኚህ
ፍሩታቸው ነው ቼክ ተደርጎ እንግዲህ ኢቫሉዌት የሚደረገው ማለት ነው። ሶ ሌሎቹ ደግሞ እንደዚህ እንደምታዩቸው እንግዲህ እነ ሰሊጥ እነ ተልባ የምንላቸው ላይክ ሲዳቸው ላይክ ሊንሲድስ ናክስ ቮሚክ አሲድ የምንላቸው ይሄ እንግዲህ ሞርፎሎጂውን በደንብ ቼክ አድርገን ለማወቅ የምንጠቀመው ነው ማለት ነው። ሌላው ሴንሰሪ ኢቫሉዌሽን የምንለው አለ። ሶ ዘ ድራግ ኢዝ ኢቫሉዌትድ ባይ ሴንሰሪ ካራክተር ሰች አስ ከለር፣ ኦደር፣ ቴስት፣ ፍራክቸር፣ ከለር ኦፍ ፍራክቸር ሰርፌስ፣ ፊል ኦፍ ዘ ሰርፌስ ኦፍ ራፍ ኦር ስሙዝ እንግዲህ እንዲሁ በአይናችን አይተን ዳሰን አሽትተን ደግሞ ቼክ የምናደርግበት mechanism sensory evaluation ይባላል። ለምሳሌ all the volatile containing drug have been characterized odor whereas most of the alkali containing a bitter taste ይላል። እንግዲህ አብዛኞቹ ጥሩ ዘይቶች የምንላቸው ኢሴንሻል ኦይል ተርፒኖይድ አላቸው የምንላቸው ጥሩ ሽታ ነው ያላቸው። ሶ በሽታቸው እናውቃለን። አልካሎይድ የሚባለው ሰከንደሪ ሜታቦላይት ደግሞ ብዙ ጊዜ ምሬት ነው። ለምን? አልካሎይዶች ቤዚክ ኔቸር ስላላቸው ለምላሳችን ምሬትን የሚሰጡ ናቸው። ተርፒኖይድ የምንላቸው ደግሞ ለአፍንጫችን ጥሩ ጠረን የሚሰጡ ነው። ስለዚህ ይሄ ሴንሰሪ ኢቫሉዌሽን ይባላል ማለት ነው። ምክንያቱም በሴንስ ኦርጋናችን ተጠቅመን ነው ኢቫሉዌት የምናደርጋቸው። ለዛ ነው ሴንሰሪ ኢቫሉዌሽን የሚባለው ማለት ነው። ሶ ላይ ተርሚናሊያ ቼፑላ ድራይድ እንደ ፍሬሽ ይላል። ፍሬሽ እና ድራይዱ ምን ይመስላል የሚለውን ለማሳየት ነው። ይሄ ነው። ሌላው ማይክሮስኮፒክ ኦር አናቶሚካል ኢቫሉዌሽን የምንለው ይሄም ኢት ካን ቢ ፈርዘር ክላሲፋይድ ኢንቱ ቱ ነው። ኳሊታቲቭ ማይክሮስኮፒ የምንለው አለ። ዚስ ታይፕስ ኦፍ ኢቫሉዌሽን ኢዝ carried out for the determination of the cellular structure like the presence of stomata, trichomes and by performing histological test upon the various cellular constituents. So histological test በመስራት ማይክሮስኮፒካሊ እንግዲህ አናቶሚካል ኢቫሉዌሽን በክሩድ ድራግ መስራት ይቻላል by using qualitative scenario. so እንግዲህ ሞርፎሎጂ ምናልባት ሴም ልንጠቀም እንችላለን ማይክሮስኮፒክ or like ፍሎረሰንስ ማይክሮስኮፒ ሊሆን ይችላል የምንጠቀመው። ሶ እንግዲህ ሞርፎሎጂውን ልናለይበት እንችላለን ማለት ነው። እንግዲህ አንዳንዱ ፓርት ምን ይባላል ላይክ ኤፒደርማል ኮርቴክስ፣ ኢንዶዴርማ ምንለው፣ ፋይለም፣ ዛይለም ምንላቸው፣ ፊሎም ምንላቸው ፓርቶች በማይክሮስኮፕ ተጠቅመን መለየት እንችላለን ማለት ነው። ይሄም አንዱ ኢቫሉዌሽን ቴክኒክ ነው ማለት ነው። ኢቫሉዌሽን ቴክኒክ ነው። ሶ ዴርሚስን እንግዲህ አፐርና ሎወር ዴርሚስ ይኖራል፣ ዛይለምስ አለ፣ so there is a cortex አለ። so እያንዳንዱ ፓርት በማይክሮስኮፕ ተጠቅመን እንግዲህ በደንብ አድርገን መለየት እንችላለን። በጣም ዘመናዊ ሆኖ አሁን ብዙ መሳሪያዎች አሉ። so ከዛ ውስጥ እንግዲህ አንዱ ሴም ነው። እነ ቴም የምንላቸው ማይክሮስኮፒክ አሉ። so እነኚህ ሞርፎሎጂካሊ ሴፓሬት ለምናደርግ ፕሮጀክሽን ማይክሮስኮፕ ምንለው አለ። ያንን ሴፓሬት አድርጎ በደንብ ለማወቅ የሚያገለግለን ቴክኒክ ነው። ኢቫሉዌት ለማድረግ የምንጠቀምበት ቴክኒክ ነው። ሩቲኒየም ሬድ ጊቭስ ሬድ ከለር ዊዝ ማስሌጅ ይላል። አሞኒየም ቫናዴት ፎሎድ ባይ ሰልፈሪክ አሲድ ጊቭስ ሬድ ከለር ዊዝ ስትሪችኒየም። ሶ ኳሊታቲቭ ስንል እንግዲህ ያው በአይናችን አይተን ነው። ከለር ቼንጅ ሊሆን ይችላል ዋቴቨር አይተን ነው የምንለየው። ለዛ ነው አሁን እዚህ ጋር እየተጠቀመ ከለራቸውን እየነገረን ያለው። ኳንቲፊኬሽን ማይክሮስኮፕ ኦር ኳንቲታቲቭ ማይክሮስኮፕ ስንል ኢት ዲል ዊዝ ዲተርሚኔሽን ኦፍ ቫሪየስ ኮንስታንት ፎር ዘ ዲፈረንት ሴሉላር ስትራክቸር ሰች አስ trichomes, starch grains, stomatal index. so ይሄ ኳንቲፋይ በደንበር ነው የምንገልጸው እንግዲህ so stomatal index ስንት ነው፣ starch grain ስንት ነው የሚለውን ኳንቲፋይ አድርገን በቁጥር የምንገልጽበት ቴክኒክ ነው። the method involves the measurement of dimension such as filum fiber ሊሆን ይችላል፣ size of the calcium oxalate crystal ሊሆን ይችላል፣ starch grain or number of stomata ሊሆን ይችላል። ይሄንን ዳይሜንሽኑን በመለካት የምናውቅበት ቴክኒክ ነው። ቫሪየስ ሰርፌስ ኮንስታንት ፎር ዘ ሊፍ ላይክ ፓላሲድ ሬሽዮ፣ ስቶማታል ነምበር፣ ስቶማታል ኢንዴክስ፣ ቬሪ አይሶሌት ነምበርስ፣ ቬን ኢንሌት ተርሚኔሽን ነምበር ምንላቸው በቀላሉ ካልኩሌት አድርገን በቁጥር ልንገልጽ እንችላለን። ይሄንን ኳንቲታቲቭ ቴክኒክ እንለዋለን ማለት ነው። ስቶማታል ነምበር ኢዝ ዘ አቨሬጅ ነምበር ኦፍ ስቶማታ ፕሬዘንት ፐር ሚሊሜትር ስኩዌር ኦፍ ኢፒደርሚስ። this constant for the given drug example ዳትሮአስትራሞኒየም 87 ዳትሮአ ኢኖክሺያ የምንላቸው እንግዲህ አንድ አይነት ፋሚሊ ነው። የተለያየ ስፔሺሶች ናቸው ግን የተለያየ ስቶማታል ነምበር ነው የሚኖራቸው ማለት ነው። እንግዲህ ዳትሮአስትራሞኒየም የምንለው አፋሪስ የምንለው ነው። ሶ የራሳቸው የሆነ ቫልዩ ይኖራቸዋል። ስቶማታል ኢንዴክስ የሚባል አለ the percentage which the number of stomata form to the total number of epidermal cells each stomata being counted as one cell. so I equivalent to s times 100 over e plus s ይላል። e ማለት i ማለት ስቶማታል ኢንዴክስ ነው፣ s ማለት ነምበር ኦፍ ስቶማታ ነው።
E ማለት number of epidermal cell in the same area ማለት ነው። so by using this formula we can determine stomatal index by using microscope ነው። ስለዚህ ይሄም quantitative ነው ማለት ነው። evaluation quantitative evaluation ነው። so this constant for the given species to have example an Indian Senap 70-20, Alexandrian Senap 10.8 to that of 12.6 ከናብ ይሄ ቁጥር የሚለያየው እንግዲህ የሚያሳየን ምንድነው አንድ አይነት ፋሚሊ ሆኖ የተለያየ ስፒሺስ ከሆኑ ራሱ የተለያየ ሞርፎሎጂ እንደሚኖራቸው ነው ማለት ነው። ስለዚህ በዚህ መለየት እንችላለን። vein isolate and vein inlet termination number is the number of the vein isolate and vein inlet termination per millimeter of leaf surface. Is constant for the given species. For example, Indian Sena and Alexandrian Sena have such number of vein inlet and vein inlet termination. ሌላው ፓላሲድ ሬሽዮ ነው። it is the average number of palacid cell beneath each epidermal cell. It is constant for the given species like Digitalis purpurea, Tetrachum stramonium, Atropa belladonna ምንላቸው ለኛ አብዛኞቹ አልካሎይዳል ድራጎች ናቸው። ናይትሮጅን ኮንቴኒንግ ኮምፓውንዶች ናቸው። ቁጥራቸው እንግዲህ ይመስላል። Lycopodium spore method is an important analytical technique for the powder drug, especially when the chemical and other method of evaluation of crude drug fail as accurate measure of the quality of the drug. እንግዲህ ኳሊታቲቭ ቴክኒክ ፌል ሲያደርግ ይሄኛውን Lycopodium spore method የሚለውን የምንጠቀምበት አጋጣሚ ይኖራል ማለት ነው። ሶ እነዚህ ቴክኒኮች እንግዲህ አብዛኞቹ the so-called morphological identification of the drug both qualitative and quantitative ነው። So Lycopodium spore are very characteristic in shape and appearance and exceptionally uniform in size, like 25 micrometer. On the average, 94,000 spore per milligram of powder Lycopodium are present. And the powder drug is evaluated by this technique if it contains well-defined particle, single-layered cells or tissue, object of uniform thickness and so on. So እንግዲህ ፓራሜትሮቹ ናቸው ማለት ነው። ኢቫሉዌት ስናደርግ እነኚህ ሊኖሩ ያስፈልጋል ማለት ነው። በዚህ ቴክኒክ so-called Lycopodium spore ቴክኒክን ለመጠቀም እነኚህ ፓራሜትሮች ወሳኝ ናቸው እንደማለት ነው። So the epidermal cell with palacid cells ይላል fragment of palacid cell, epidermal cell with stomata ይላል። እያንዳንዱ እዚህ ጋር ያሉት ፊገሮች እየገለጠላችሁ ነው ያለው። ስለዚህ እንዲህ ያሉ ፊገሮችን በደንብ ማየቱ ለእናንተ በጣም ጠቃሚ ነገር ነው። ምክንያቱም በተለያየ ጊዜ እንግዲህ ምናልባት የአይሌትስ እንግሊሽ ኢንተርናሽናል እንግሊሽ ላንጉዌጅ ቴስት ሲስተም የሚጠቀሙ ተማሪዎች ወደፊት እንዲህ ያሉ ነገሮችን ፌስ ያደርጋሉና አንዳንዴ እንዲህ ያሉ ፓርቶችን ማየት ስቶማታ ኤፒደርማል ሴልስ ምንድነው የሚለውን ፋይለም ዛይለም እንላቸው ማወቅ አይከፋምና እነዚህ ዲያግራሞች በዚህኛው ኮለምን ባሉት ኢንተርፕሬቴሽን ለማየት ሞክሩ፣ ይጠቅማችኋል ለማለት ፈልጌ ነው። ሌላው ሴልስ እንደ ሜጀርመንት ቅድም ያወራኑን እዚህ ጋር ሰማራይዝ ነው የሚያደርገው። ስቶማካል ኢንዴክስ፣ ፓላሲድ ሬሽዮ፣ ቬን አይሶሌት ነምበር፣ ቬን ኢንሌት ተርሚኔሽን ነምበር ኋላ ያየናቸው እዚህ ጋር በቴብል ነገር ሰማራይዝ አድርጎ አስቀምጦላችሁ ነው። የተለየ ነገር የለውም። ስለዚህ ማየት ብቻ ነው የሚጠበቅባችሁ ማለት ነው። ሶ ዲያግራም ማቲካሊ ስናስቀምጣቸው ደግሞ እንግዲህ ጓርድ ሴልስ ስቶማታ ማለት ምንድነው፣ ምን አይነት ኮምፖነንቶች አሉት የሚለውን ነው እያሳያችሁ ያለው። ሶ ዲስ አር ዘ ማይክሮስኮፒክ diagram or representation of the what called the part of the plant morphology ነው ማለት ነው። ሌላው ኬሚካል ኢቫሉዌሽን የምንለው ነው። it is carried out to ascertain the presence of definite chemical constituent in a given drug. The evaluation can be carried out by the following parameter. አንደኛው ኬሚካል ቴስት ነው። So these tests are carried out to identify different constituents present in various drugs. Specific tests are carried out for their respective constituents. ይሄ ማለት ለምሳሌ አንድ ክሩድ ድራግ እንግዲህ የተለያየ ሰከንደሪ ሜታቦላይት ሊኖረው ይችላል ብለናል። ሶ የተለያየ ሰከንደሪ ሜታቦላይትስ ደግሞ የተለያየ ኬሚካል ፊዚካል ፕሮፐርቲ ነው የሚኖረውና ያንን ለማለየት የምንጠቀምበት ኬሚካል ቴስት ነው። ሜቢ ከለር ቴስቱን ከለሩን አይተን ሊሆን ይችላል፣ ፕሪሲፒቴት ፎርሜሽኑን አይተን ሊሆን ይችላል፣ ሪንግ ፎርሜሽኑን አይተን ሊሆን ይችላል፣ ሳፖኒን አለው፣ አልካሎይድ አለው፣ ተርፒኖይድ አለው የምንለው ሶ ያ ኬሚካል ቴስት የምንለው ነው። አንድ ቴክኒክ ነው ኬሚካል ኢቫሉዌሽን። ሁለተኛው አሽ ቫልዩ አለ። ድራጉን ማቃጠል ነው የአሽ ቫልዩ ስንል። ሶ ድራግ ኢዝ በርን ቱ ዲተርሚን ዘ አማውንት ኦፍ ኢንኦርጋኒክ ኤርዚ ኢምፒዩሪቲ ፕሬዘንት ነው። ሞስት ኦፍ ዘ ታይም ኢንኦርጋኒክ ኢምፒዩሪቲ ሌቨልን ቼክ ለማድረግ አሽ ቫልዩ እናያለን።
አንድ ድራግ አሽ ቫልዩ ከፍተኛ የሚሆን ከሆነ ብዙ ኢንኦርጋኒክ ኢምፑሪቲዎች አሉት ማለት ነው። ስለዚህ ይሄንን ደግሞ ቀጣይ እንግዲህ ወደ አናሊሲስ ገቡ ዛታ ያላችሁ ማለት ነው። ሶ how we can determine ash value የሚለው እንዳልነው ሜታቦላይቶችን በኬሚካል ቴስት ነው ምን ለያቸው። ለምሳሌ አልካሎይድ ካለ ማየርስ ሪኤጀንት፣ ዋገር ሪኤጀንት፣ ሃገርስ ታኒክ፣ ድራግ ኤንድ ድሮፕ ሪኤጀንት የምንላቸውን በመጠቀም ካለር ቼንጅን ብቻ በማየት አልካሎይድ አለ የለም ክሩድ ድራግ ውስጥ የሚለውን ልንለይ እንችላለን። አንዱ ቴስት ይሄ ነው። ሌላው ግላይኮሳይዶች ናቸው ላይክ ቦርትራይጀርስ ሞዲፋይድ ቦርትራይጀርስ ፌሊንግ ሌጋል ቴስት ኪለር ኪሊያኒ ቴስት እነኛ አብዛኞቹ እንግዲህ በሳይንቲስቶች ስም በኬሚካል ስም የተመሰየሙ ቴክኒኮች ናቸው። ሶ እነኚህ ቴክኒክ በመጠቀም ግላይኮሳይድ አለ ወይስ የለም የሚለውን አንድ ክሩድ ድራግ ውስጥ ቼክ እናደርጋለን። ካርቦሃይድሬት ስንል ያው ይታወቃል። ሞሊስች አዮዲን ቴስት ፌሊንግ ኤ ኤንድ ቢ ቴስት ቤኔዲክት ቴስት ፖሊንስ ቴስት ሴሊን ቫኖፍ ቴስት ፌናይል ሃይድራዚን ቴስት የምንላቸው አሉ። እንግዲህ ይሄኛውን ማክሮ ሞሌኩል ለማየት የምንጠቅመው ፕሮቲንስ ስንል ላይክ ሚሊዮን ዛንቶ ፕሮቲን ሚናሃይድሪን ቢዩሬት ቴስት የምንላቸው አሉ። ፌኖል ስንል ፎሊክ አልቱ ቴስት ሳፖሊን ስንል ፎም ቴስት ሄሞላይሲስ ቴስት የምንለው አለ። ስቴሮይድ ስንል ላይ ሊበርማን ባቻርድ እንደሳል ኮቭስኪ ቴስት እንላለን። ሶ እነኚህ እንግዲህ the chemical test that can be used to know the amount of or the metabolite in the crude drug. ሶ ክሩድ ድራግ ውስጥ እነኚህ ሜታቦላይቶች አሉ ወይስ የለውም የሚለውን ኳሊታቲቭሊ ዲተርማይን ለማድረግ የሚጠቅሙን የቴስት አይነቶች ናቸው ማለት ነው። ሬዚን ሲኖር፣ ታኒን ሲኖር፣ ሴንሻል ኦይሎች፣ ፊክስድ ኦይልስ፣ ገምንደ ማስሌጅ፣ ፍላቮኖይድ ለምሳሌ ሽኖዳ ቴስት የምንለው፣ ኩማሪን ፍሎሮሰንስ ቴስት የምንጠቀምበት አሁን ኩማሪን እንግዲህ አለ የለም የምንለው ሰከንደሪ ሜታቦላይት አንድ ክሩድ ድራግ ውስጥ አለ የለም የሚለውን የምንለይበት ፍሎሮሰንስ ቴስት የምንለው ነው ማለት ነው። ሶ እነኚህ ቴስቶች እንግዲህ ሰከንደሪ ሜታቦላይት ክሩድ ድራግ ውስጥ ምን ያህል አሉ ወይስ የሉም የሚለውን ልናቅ የምንችልባቸው ቴስቶች ናቸው። ሌላው እንግዲህ አሲድ ቫልዩ ሳፖኒፊኬሽን እና አዮዲን ቫልዩ የምንለው አለ። this parameter to ascertain the qualities of the fixed oil by and the fats. So acid value is the number of potassium hydroxide in milligram required to neutralize the free acid present in 1 gram of substance. Especially edible oils contain most of the time greater than or equal to 1% of the acid value ይላል። ስለዚህ አሲድ ቫልዩ ቼክ የምናደርግበት ቴክኒክ ነው። ሶዲየም ሃይድሮክሳይድ የምንለው ሶዲየም ሃይድሮክሳይድ እንደምታውቁት ስትሮንግ ቤዝ ነው። ሶ አሲድ ላይ አድ ካደረግነው ኒውትራላይዜሽን ሪአክሽን ይካሄዳል። ሶ ያንን ኒውትራላይዜሽን ሪአክሽን በመጠቀም አሲድ ቫልዩን ዲተርማይን ልናደርግ እንችላለን የሚለውን ነገር ነው የሚነግረን ያንዱን የክሩድ ድራግ ማለት ነው። አሲድ ቫልዩ is the measure of hydrolytic acidity. Now saponification value is the number of potassium hydroxide milligram required to neutralize the fatty acid and to saponify esters in 1 gram of the substance ይላል። ester value is the number of potassium hydroxide required to saponify esters in 1 gram of substance ይላል። other like titration, gravimetric analysis, chromatographic technique, spectrophotometric technique or analysis የምንላቸው አብዛኞቹ እንግዲህ the so called chemical test ከምንላቸው ውስጥ የሚመደቡት ናቸው ማለት ነው። ለምሳሌ spectrophotometric technique even quantitative secondary metabolic or phytochemical screening technique ነው። ለምሳሌ በኬሚካል ቴስት ተጠቅመን አልካሎይድ አለ፣ ፍላቮኖይድ አለ፣ ሳፖኒን አለ ካል ምን ያክል የሚለውን የምንመልስበት ሌላኛው ቴክኒክ ኳንቲፊኬሽን ቴክኒክ ነው። ኳንቲፊኬሽን ቴክኒክ ከምንሰራበት ቴክኒክ ደግሞ ኦር መሳሪያ አንዱ ስፔክትሮስኮፒክ ቴክኒክ ነው ማለት ነው። ስለዚህ ስፔክትሮስኮፒክ ቴክኒክ በመጠቀም ፋይቶኬሚካል ስክሪኒንግ መስራት ይቻላል ማለት ነው። እሱንም ማወቅ አለባችሁ። ሌላው እንግዲህ ባዮሎጂካል ኢቫሉዌሽን የምንለው ነው። ሶ ቀጣይ ደግሞ ከባዮሎጂካል ኢቫሉዌሽን ከሚለው ጀምረን እስከ መጨረሻው በሶስተኛው ፓርት የምንሰራላችሁ ይሆናል። ለዛሬው ይሄ ፓርት በቂ ነው። ብዙ ጊዜ ቪዲዮ 1 ሰዓት ወይ 1 ሰዓት ተኩል ፍጥጥ ብሎ ማየት በጣም አስቸጋሪ ነው የሚሆነው። ስለዚህ 30 ደቂቃ በጣም በቂ ነው። በ30 ደቂቃ የሆነ ኮንሰፕት ከውስጡ አግኝተን ቀጣይ የሚመጣውን ፓርት መጠበቁ የተሻለ ነው። ለዛ ነው ቪዲዮዎችን ከ30 ደቂቃ በላይ መስራት የማልፈልገውና ሶ ከባዮሎጂካል ኢቫሉዌሽን ቴክኒክ ከሚለው ጀምረን ደግሞ በሌላ ፓርት ይዘንላችሁ እንመጣለን። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ አድርጋችሁ እናንተም ቤተሰቡ ናችሁ ይሄንን ቪዲዮ ጠብቁ። እኛ ከጀመርን በካሪኩለም መሰረት ሙሉ ሳንጨርስ አንተው
ያንዴውን ደግሞ እናንተኛ ማበረታታት አለባችሁ። የምታበረታቱን ደግሞ እንግዲህ በኮመንት ላይክ ነው። ላይኩ ለኛ ጠቃሚ ነው። ቪዲዮውን ቻናሉን ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ነው ማለት ነው። ስለዚህ እንደዛ አድርጉ። በቀጣይ ፓርት 3 እስከምንገናኝ